እንዳትሆኑ ሀብታም ሁኑ። ድሃ ከሆንክ ይኸው እውነቴን ነው የምነግርህ፣ ድሃ ከሆንክ ማንም ነው የሚረግጥህ። ድሃ ከሆንክ ነፃነት የለህም። ሀብታም መሆን ትችላለህ። ሀብታም ሁን። ቢዝነስ ለመስራት ትበረታቱ ዘንድ ቢዝነስ ነክ መረጃዎችን ዛሬም ይዤላችሁ ቀርቤያለሁ። ሸማቹን ወይም ገዢውን በቅጽበታዊ ውሳኔ እንዲገዙ የሚያደርጉ 10 ስውር የስነ ልቦና ወጥመዶችን አቀርብላችኋለሁ። ለዚህ ዝግጅት የኖቤል ተሸላሚውን ሳይኮሎጂስቱን የዳንኤል ካንማን ስራዎች በምንጭነት ተጠቅሜያለሁ። ካንማን ያደረጋቸው ጥናቶች አሁን ላይ የምናየው ሰፊ የማስታወቂያና የማርኬቲንግ ስልቶች ዋና መሰረቶች ናቸው። እንግዲህ የዚህ ዝግጅት ትኩረት ሸማቹን በቅጽበታዊ ውሳኔ ወደ መግዛት የሚገፉት ስውር የስነ ልቦና ተጽዕኖዎች እና ወጥመዶች ምንድን ናቸው የሚል ይሆናል። ብዙ ገዢዎች ወይም ብዙ ሸማቾች ያለምንም ፕሮግራም ያለምንም እቅድ በቅጽበታዊ ውሳኔ እቃዎችን ይገዛሉ። ካምፓኒዎች ሰዎችን በቅጽበታዊ ውሳኔ ምርቶችንና አገልግሎቶችን እንዲገዙ የሚያደርጓቸውን ባህሪያት አጥንተዋል። እነዚህንም ስነ ልቦናዊ ባህሪያት፣ ስነ ልቦናዊ ወጥመዶች በማጥናትና በመቀመር በተለያዩ የማስታወቂያ ስራዎች፣ የማርኬቲንግ ስልቶችና ሲስተሞች ላይ ሲተገበሩ ይታያል። እንግዲህ ምክንያታዊ ሳንሆን ያለ ፕሮግራም በቅጽበታዊ ውሳኔ ሰዎች ለምን ምርትንና አገልግሎትን ይገዛሉ? ይህ እንግዲህ በቢዝነስ ስራ ለምትሰማሩ፣ ቢዝነስ ለመስራት ያሰባችሁ ወይም ቢዝነስ የምትሰሩ በደንብ ልትረዱትና ልታውቁት የሚገባ ዋና ነገር ነው ማለት ነው። ምክንያቱም የሸማቹን የገዢውን ስነ ባህሪና ስነ ልቦና ማወቅ ቢዝነሳችሁን ውጤታማ ለማድረግ በጣም ስለሚያግዛችሁ። ምርትን ወይም አገልግሎትን የምንገዛው ከወሰን በኋላ ነው፣ የውሳኔ ውጤት። ይሁንና ከውሳኔ በፊት አእምሯዊ ሂደቶች አሉ። ወደዚህ ውሳኔ የሚገፋፉን አእምሯዊ ውሳኔዎች አሉ። በዚያም ይሁን በዚህ ውሳኔዎቻችን በሁለት ይከፈላሉ። አገልግሎት ወይም ምርትን ለመሸመት ለመግዛት የምናደርገው ውሳኔ በሁለት ይከፈላል። አንደኛው ውሳኔ ምክንያታዊ ውሳኔ ሲሆን ሁለተኛው ደግሞ ቅጽበታዊ ውሳኔ። እነኚህ ሁለት ዋና ዋና የውሳኔ አይነቶች ናቸው። ምርትን አገልግሎትን አንድ ሸማች ሲገዛ ወይም ሲሸምት በእነኚህ ሁለት ውሳኔዎች ላይ የተመሰረተ ነው። እነኚህ ሁለት ውሳኔዎች ምክንያታዊ የሆነ ውሳኔ አለው ወይም ደግሞ ቅጽበታዊ የሆነ ውሳኔ አለው። የወሰነው በምክንያት ነው ወይም ደግሞ በቅጽበት። ውሳኔ የምንለው አስፈላጊነቱ የታመነበት የሚገዛው ዕቃ ምርት ወይም አገልግሎት በአስፈላጊነቱ ላይ ያመነበት፣ ያሰበበት፣ ፕሮግራም የያዘበት፣ አቅሙን ያገናዘበበት፣ የሚጠቀምበት መሆኑ እርግጠኛ ሲሆን ምክንያታዊ ውሳኔ ይሆናል። ምክንያታዊ ውሳኔ ምክንያታዊ ስለሆነ እሱ ኖርማል ነው፣ ወደዛ አንሄድም። በዋናነት በዚህ ዝግጅት እንድናይ የፈለኩት ግን ስለ ቅጽበታዊ ውሳኔ፣ ምርትና አገልግሎትን ሰዎች በቅጽበት ወስነው እንዲገዙ የሚያደርጓቸው ከጀርባ ያሉ ስነ ልቦናዊ ወጥመዶች ምንድን ናቸው የሚለውን 10ን አንድ ባንድ እነግራችኋለሁ። ስለዚህ እነዚህን ሸማቹን በቅጽበታዊ ውሳኔ እንዲገዙ የሚያደርጉ ስውር የስነ ልቦና ወጥመዶች፣ ከነዚህ መካከል የመጀመሪያውና አንደኛው በእይታ ተስበን የምናየው ነገር ስሜታችንን ሲያነቃቃን ወይም ቪዥዋሊ ኢንፍሉዌንስድ ስንሆን ቅጽበታዊ ውሳኔ እንወስናለን። ያለ ፕሮግራማችን ያለ ቅዳችን አገልግሎትና ምርትን እንሸምታለን ወይም እንድንሸምት እንድንገዛ ወደዚህ ውሳኔ እንድንመጣ ያደርገናል ማለት በእይታ። ስለዚህ በቢዝነስ ወይም በንግድ ለሚሰማራ የትኛውም የንግድ ተቋም፣ ካምፓኒ ወይም ግለሰብ ምርትና አገልግሎቱ እንዲሸጥለት ከፈለገ የሚሸጠው ምርትና አገልግሎት ገዢዎችን፣ ኮንሱመሮችን በእይታ ይሳቡ ዘንድ ለእይታ በሚያምርና በሚማርክ መንገድ ያስቀምጣቸዋል ማለት ነው። ስለዚህ አንዱ ቅጽበታዊ ውሳኔ እንድንወስን የሚያደርገን በእይታ ተስበን የምናየው ነገር ስሜታችንን ስለሚያነቃቃ ወይም ቪዥዋሊ ኢንፍሉዌንስድ ስለምንሆን የሚለው አንዱ ምክንያት ነው ማለት ነው። ለምሳሌ እዚህ ጋር ወክ እያደረግን ስንሄድ ይህ ፒዛ እየተሰራ ልናየው እንችላለን። ስናየው በጣም ያምራል። ቪዥዋሊ ኢንፍሉዌንስድ እንሆናለን። መብላት አለብኝ ብለን
ልንበላ እንችላለን። ይህን ፒዛ ወይም ይህን ፒዛ ወዳየንበት ካፍቴሪያ ወይም ሬስቶራንት ልንገባ እንችላለን ማለት ነው። ልክ እንደዚህ ሲሰራ ካየን፣ ፖስተሩን ካየን በእይታ ኢንፍሉዌንስድ እንሆናለን ማለት ነው። በምናየው ነገር ኢንፍሉዌንስድ ሆነን የምናየው ነገር ተጽዕኖ አሳድሮብን ታስበን ቅጽበታዊ ውሳኔ በመወሰን ያለ ፕሮግራማችን ያለ እቅዳችን ምርትን አገልግሎትን ልንሸምት ልንገዛ እንችላለን ማለት ነው። ስለዚህ አንዱ ስነ ልቦናዊ ወጥመድ በእይታ በመሳብ የሚለው ይሆናል ማለት ነው። ሌላው ለምሳሌ ካምፓኒዎች ምርታቸውንና አገልግሎታቸውን በእይታ እንዲሳብ ለማድረግ የሚስቡ ቀለማትን ይጠቀማሉ። ወይም ደግሞ እቃው የታሸገበት ሊሆን ይችላል። ቀለማቸው አትራክት የሚያደርጉ አትራክቲቭ ቀለም በሚሆንበት ጊዜ ሰዎች ለተለያየ ቀለም የተለያየ ምላሽ ይሰጣሉ። ስለዚህ ቀለማት እቃዎቻችን ላይ፣ መሸጫ መደብሮቻችን ላይ፣ ሎጓችን ላይ የሚኖሩ የቀለማት አይነት ገዢዎች በቅጽበታዊ ውሳኔ እንዲሸምቱ የማድረግ ስነ ልቦናዊ ኃይል አለው ማለት ነው። ስለዚህ የቢዝነስ ስራ በምንሰራበት ጊዜ የምንጠቀምባቸውን ቀለማት ታሳቢ ማድረግ አንዱ ዘዴ ነው ማለት። ሌላው ዲዛይንን በማየት አዳዲስ ዲዛይን የሆኑ ነገሮችን በእይታ ስናይ ገዢ ወይም ሸማቹ በቅጽበታዊ ውሳኔ ለግዢ ይገፋፋል ማለት ነው። ሌላው ምርቶች ወይም እቃዎች የታሸጉበት ማሸጊያው ላይ ያሉ ምልክቶች በእይታ ማራኪ ሲሆኑ ቅጽበታዊ ውሳኔ በመወሰን እቃዎችን፣ ምርቶችን ወይም አገልግሎቶችን እንዲገዙ የማድረግ ስነ ልቦናዊ ኃይል አላቸው ማለት ነው። ለዚህ ነው አንዳንድ ካምፓኒዎች፣ የንግድ ተቋማት ከታሸገው እቃ ይልቅ ማሸጊያው ላይ ከፍተኛ ኢንቨስትመንት በማድረግ ማሸጊያው ላይ ፖስት የሚደረጉ ቀለማት፣ ፖስት የሚደረጉ ምስሎችና ምልክቶች ለእይታ ማራኪ መሆናቸው ሰዎች በዚህ እይታ ተስበው ቅጽበታዊ ውሳኔ በመወሰን አገልግሎቱንና ምርቱን እንዲገዙ የማድረግ ስነ ልቦናዊ ኃይል ስላላቸው ነው። ለምሳሌ እዚህ ጋር የምናየው ማንጎ ጁስ በጣም ያምራል። ስለዚህ አንድ ሸማች ወይም አንድ ገዢ ይህንን ማንጎ ጁስ ለመግዛት በእይታ ይሳባል፣ ቅጽበታዊ ውሳኔ ወስኖ ምርቱን ይሸምታል ማለት ነው። ሌላው ዲስፕሌይ የምንለው ነው። በእይታ ሸማቹን ወይም ገዢውን ቅጽበታዊ ውሳኔ ወስኖ እንዲገዛ የሚያደርግ ነው። እዚህ ጋር እንደምናየው ለምሳሌ ዋው እንዴት ያምራል! ፕሮግራማችን አይደለም፣ እቅዳችን አይደለም፣ ምክንያታዊም አይደለም። ነገር ግን እንደሚያምር ስናየው በቅጽበታዊ ውሳኔ ወስነን ልንገዛው እንችላለን ማለት ነው። ስለዚህ ዲስፕሌይ ማድረግ በቢዝነስ በንግድ አንዱ ፋክተር ነው ማለት ነው። ሌላው ብዙ ሰው ሲገዛ ስናይ ወይም ሶሻል ፕሩፍ የምንለው ነው። ብዙ ጊዜ ብዙ ሰው ተሰብስቦ ሲገዛ ካየን ሰዎች ምናልባት ይህ ነገር ርካሽ ነው ማለት ነው፣ በጣም ብዙ ሰው የሚገዛው ከሆነ በጣም ጥሩ ዕቃ ነው የሚል አስተሳሰብ በውስጥ እንዲኖርና በዚህ አስተሳሰብ ደግሞ ተጽዕኖ ውስጥ በመውደቅ ያለ ፕሮግራማችን ያለ እቅዳችን ቅጽበታዊ ውሳኔ ወስነን እንድንገዛ ወይም እንድንሸምት የሚያደርግ ሌላ ስነ ልቦናዊ ወጥመድ ነው ማለት ነው። ስለዚህ ብዙ ሰው ተሰብስቦ አንድ ነገር ሲገዛ ስናይ ሰዎች ይህንን በሚያዩበት ጊዜ በውስጣቸው ይህ ጠቃሚ ነገር ነው ማለት ነው፣ ይህ ርካሽ ነገር ነው ማለት ነው የሚልን አስተሳሰብ በመያዝ ወደዛ በመሄድ ያለ ፕሮግራማቸውና ያለ እቅዳቸው የሚሸምቱበትና የሚገዙበት ሁኔታ አለ። ሌላው እያለቀ ነው የሚል ፍርሃት መፈጠር ወይም ደግሞ ስኬርሲቲ ኤንድ እርጀንሲ የምንለው ነው። ብዙ ጊዜ እንደምናየው አንድ የቀረው፣ ሁለት የቀረ፣ አንድ ቀን የቀረው፣ ሁለት ቀን የቀረው፣ ሰዓታት የቀሩት የሚሉ ማስታወቂያዎች በብዛት እናያለን። እንደዚህ የሚሉ ማስታወቂያዎች በየቦታው ተለጣጥፈው እናያለን። ይሁንና እነኚህ ነገሮች በገዢው በሸማቹ ስነ ልቦና ውስጥ የሚፈጥሩት ተጽዕኖ አለ። ፍርሃት አይምሮ ውስጥ ይሆናል። ያ ፍርሃት ደግሞ ትሪገር ያደርገውና ገዢውን ወይም ሸማቹን ቅጽበታዊ ውሳኔ ወስኖ ወደ ግዢ እንዲሄድ ይገፋፋዋል ማለት ነው። ስለዚህ ይሄ አንደኛው ስነ ልቦናዊ ወጥመድ ነው ማለት ነው። አራተኛው በከፍተኛ የደስታ የምርቃና የስካር ስሜት ወይም ሁኔታ ውስጥ መሆን ማለት ነው። በእነኚህ ስሜቶች ውስጥ በምንሆንበት ጊዜ ባላንስ የሆነ አስተሳሰብ እንዳይኖረን ያደርጋል። ከፍተኛ ደስታ ሲኖር እቃዎችን ለመሸመት፣ እቃዎችን ለመግዛት፣ ለመዝናናት፣ ቅጽበታዊ ውሳኔ ለመወሰን በጣም ምቹ ሁኔታን ይፈጥራል ማለት ነው። ስለዚህ አይምሮአችን በከፍተኛ ደስታ በሚሆንበት ጊዜ፣ በምርቃና በምንሆንበት ጊዜ፣ በስካር በምንሆንበት ጊዜ ባላንስድ ሆነን የምናስብበትን የአይምሮ ክፍል አፌክት ያደርገዋል ማለት ነው። ከዚህ የተነሳ ቅጽበታዊ ውሳኔ በመወሰን ያለ ፕሮግራማችን ያለ እቅዳችን ያላሰብነውን በቅጽበታዊ ውሳኔ እቃዎችን አገልግሎቶችን እንድንሸምትና እንድንገዛ ያደርገናል ማለት ነው። ወይም በዚህ ተጽዕኖ ውስጥ እንድንወድቅ እንሆናለን ማለት ነው።
ሌላው አምስተኛ የራስን ክብርና ዝና ከፍ ለማድረግ ሲባል ቅጽበታዊ ውሳኔ በመወሰን እቃዎችን ልንገዛ እንችላለን። የራሳቸውን ክብርና ዝና ተቀባይነት ከፍ ለማድረግ ለምሳሌ አንድ ከገርል ፍሬንዱ ጋር የሚሄድ ወንድ ወደ ቡቲክ ቢገባ ወይም መዝናኛ ውስጥ ወይም ደግሞ አገልግሎት የሚገኝባቸው ቤቶች ቢገኝ አንደኛው ይሄ ነው፣ ሁለተኛው ይሄ ነው፣ ሶስተኛው ይሄ ነው የሚል ከሴልስ ማን ወይም ሴልስ ውሜኑ ቢቀርብለት በቂ ገንዘብ ባይኖርም እንኳን አንደኛ የሆነውን አምጣው አንደኛውን ነው ምገዛ ሊል ይችላል። ምክንያቱም የራሱን ክብርና ዝና ከፍ ለማድረግ አለው ለመባል ለመታየት ስለሚፈልግ በዚህ ስነ ልቦናዊ ተጽዕኖ ውስጥ ወድቆ ቅጽበታዊ ውሳኔ ወስኖ እቃዎችን ሊገዛ ወይም ሊሸምት ይችላል ማለት ነው። ሌላ ነፃ ስጦታዎች ወይም ምርቃት፣ አንድ ለገዛ አንድ መስጠት። ይህ እንግዲህ ብዙ የንግድ ተቋማት የተለመደ ነው። አንድ ለሚገዛ አንድ ይመረቃል። ምናልባት ሱፐርማርኬቶች ላይ እቃዎችን ስትገዙ አንድ እቃ ስትገዙ አንድ ይመረቅላችኋል። አንድ ሲመረቅ እናንተ በይሉንታ ውስጥ ትሆናላችሁ። እንደዚህ ከመረቀኝ አንድ ከሰጠኝ ለምን ሌላ አልገዛውም፣ ሌላ ለምን አልጨምርም የሚል ያላሰባችሁበት ግን በይሉንታ ተገፋፍታችሁ ቅጽበታዊ ውሳኔ ወስናችሁ እቃዎችን እንድትገዙ ትሆናላችሁ፣ ወይም ደግሞ እቃዎችን እንድትሸምቱ እንድትገዙ በስነ ልቦናዊ ተጽዕኖ ውስጥ ትሆናላችሁ ማለት ነው። ስለዚህ እነኚህ ነፃ ስጦታዎች ሳይኮሎጂካል ትራፕ ናቸው። ገዢው ያለ ፕሮግራሙ ያለ ቅዱ ቅጽበታዊ ውሳኔ ወስኖ ተጨማሪ እቃዎችን እንዲገዛ የሚያደርጉ ስልቶች ናቸው ማለት ነው። ሌላው ሰባተኛው ሙዚቃ፣ ክላሲካልና መዝሙር። ብዙ ቡቲኮች ውስጥ ስንገባ ወይም ደግሞ መዝናኛ ቦታዎች ስንወድ ሙዚቃዎች በከፍተኛ ድምፅ ይጮሃሉ፣ ክላሲካሎች ይኖራሉ፣ ሙዚቃዎች ይኖራሉ። እንግዲህ እነዚህ ሙዚቃዎች በምንሰማው ነገር ደስ በሚል ስሜታችን ይነቃቃል። ከዚህ የተነሳ ቅጽበታዊ ውሳኔ ወስነን ሸማቹ እቃዎችን የሚገዛበት የሚሸምትበት ስነ ልቦናዊ ተጽዕኖ ውስጥ ሊወድቅ ይችላል ማለት ነው። ሌላው ስምንተኛው በበርካታ አማራጮች ማጨናነቅ ዘ ፓራዶክስ ኦፍ ቾይስ የምንለው ነው። ዘ ፓራዶክስ ኦፍ ቾይስ ምንድን ነው? ለምሳሌ ቡቲክ ልብስ፣ ሸሚዝ ለመግዛት ስንገባ ይሄም አለ ይሄኛውም አለ፣ ይሄኛው ከዚህኛው የተሻለ ነው፣ ይሄኛው ደግሞ እንደዚህ ነው በሚል በጣም ብዙ አማራጮችን ወደኛ በማምጣት ኮንፊውዝድ እንድንሆን ያደርጉናል። ይሄኛው የተጠና ሳይኮሎጂካል ትራፕ ነው። በዚህ ኮንፊውዥን ውስጥ ስንሆን በቅጽበታዊ ውሳኔ ያለ ፕሮግራማችን የምንገዛበት የምንሸምትበት ሁኔታ ውስጥ እንሆናለን ማለት ነው። ሌላውና አስገራሚው ዘጠነኛው ስነ ልቦናዊ ወጥመድ፣ ሰዎች ያለ ምክንያታዊ ውሳኔ እቃዎች እንዲገዙ የሚያደርጓቸው ዘጠነኛው ሌፍት ዲጂት ቢያዝ ይባላል። ዲጂት ወጥመድ እንደማለት ነው። .99 ከነጥብ በፊት ያለውን ቁጥር በማሳየት ኮንፊውዝድ ማድረግ። ለምሳሌ እዚህ ጋር የምታዩት 999.9 ብር ይላል። 999.9 ብር ይላል። ይሄ 999.9 የሚለው 1000 ማለት ነው። ነገር ግን ገዢው ወይም ሸማቹ ከኋላ ያሉትን 99 የሚሉ ቁጥሮችን ነው የሚያየው። 1000 ከሚለው ይልቅ 99 የሚለው በጣም ትንሽ ይመስለዋል። ስለዚህ በዚህ ሳይኮሎጂካል ትራፕ ሰዎች በቅጽበታዊ ውሳኔ ርካሽ ስለሚመስላቸው እቃዎችን የሚገዙበት ወይም የሚሸምቱበት ስነ ልቦናዊ ተጽዕኖ ውስጥ እንዲወድቁ ይደረጋል ማለት ነው። እዚህ ጋር ለምሳሌ እንደምናየው 499.9 ይላል። ስለዚህ 499.9 ማለት 500 ማለት ነው። ነገር ግን 4 የሚለውን ነው አይናችን የሚያየው፣ አይናችን ፎከስ የሚያደርገው 4 የሚለው ቁጥር ላይ ነው፣ 500 አይደለም። 4 የሚለው ቁጥር ላይ ፎከስ ስለምናደርግ በዚህ ስነ ልቦናዊ ተጽዕኖ ውስጥ በመሆን ሸማቾች ወይም ገዢዎች ቅጽበታዊ ውሳኔ በመወሰን እቃዎችን እንዲገዙ ወይም እንዲሸምቱ ይሆናሉ ማለት ነው። ሌላው አስረኛውና የመጨረሻው ታላቅ ቅናሽ የሚለው ስነ ልቦናዊ ወጥመድ ነው። የሚቀንሱ ይኖራሉ። ስለቀነሱ ግን ያለ ፕሮግራማችን ምክንያታዊ ሳንሆን አስፈላጊነቱን ሳናምን መግዛት አለብን ማለት አይደለም። በቃ ቀነሰ፣ የቀነሰ ነገር ስላገኘ የቀነሰውን ሁሉ አንገዛም። ምክንያቱም እዚህ ጋር እያወራን እያልን ያለ ነው ሰዎች ምክንያታዊ ሳይሆኑ ፕሮግራምድ ሳይሆኑ ቅጽበታዊ በሆነ መንገድ እንዲገዙ የሚገፋፋቸው እንዲገዙ የሚያደርጋቸው ስነ ልቦናዊ ወጥመዶች ነው እያየን ያለ ነው። ስለዚህ ከዚህ አንጻር ታላቅ ቅናሽ የሚለው ሌላኛው ስነ ልቦናዊ ወጥመድ ነው ማለት ነው። ሰዎች ያለ ፕሮግራማቸው በቅጽበት ወስነው እንዲገዙ እቃዎች እንዲሸምቱ ስለሚያደርጉ ማለት ነው። ከዚህ
አንዳች ቁም ነገር እንዳገኛችሁ አምናለሁ። ቢዝነስ ለመስራት ያሰባችሁ የምትሰሩ በስራ ላይ ያላችሁ እነዚህን ስነ ልቦናዊ ወጥመዶች መረዳት መገንዘብና ታሳቢ ማድረግ ለቢዝነሳችሁ ሰክሰስ አስተዋጽኦ ስላለው እነዚህን ነገሮች በተግባር እንደምታውሏቸው ተስፋ አደርጋለሁ። በቢዝነስ ኤሪያ ላይ ተመሳሳይና ጠቃሚ መረጃዎችን ወደ እናንተ እያሱ ቀርባለሁ። እናንተ ደግሞ ቻናሉን ሰብስክራይብ በማድረግ እንድታበረታቱኝ በትህትና ጠይቃለሁ። ታንኪዩ፣ አመሰግናለሁ።